ለመበቀል ተነስታለች። ገባ ድጋሚና አብርሃምንም ሄርሜላንም ለመበቀል ስለተነሳች ይሄን ነገር እንዲጠነቀቁና የላከቻትንም ሴት ሁሉ ነገር አውቃለሁ እኔ ብዙ ነገሮችን ማለት ነው። ስለዚህ በሰው ነው የላከች ይሄን ነገር የምታደርገው። ስለዚህ እንድትጠነቀቅና ሄርሜላም አብርሃም እንዲጠነቀቁ ብቻ ያው ከነሱ ጋር በቅርበት የተገናኘ ስለሆነ ያው አብርሃም ድጋሚ ሄርሜላ ሊጎዳት ነው የመጣው። ድጋሚ ሶስተኛ ዙር ሊያስለካ ድጋሚ ሊጎዳት ነው። እንዴት ነው? እነሱም ራሳቸው እንዲጠብቁ ልነግር ነበር። አመጣጣ ይገባ ሌላ በቃ ጀምራለች። ይሄን ነገር ሳትፈጽመው እነሱም ራሳቸው እንዲጠብቁ አይነት ነገር ነው ሀሳቢ። እኔ ብላት እምቢ ስላለችኝ ነው ሩታ ገባ። ስለዚህ ቢያንስ እነሱ ይሄን ነገር እንዲያውቁ በቃ እሷ ባለችበት ቦታ ወይም ደግሞ እሷ ልታረግ ያሰበችው ቦታ ላይ ያለ መገኘት ምናምን ነገር ቢያንስ ቢሞክሩ ደስ ይለኛል። አሁን እየታሰበ ያለው ነገር ደስ አይልም። ሩታ በጣም በኃይለኛው ነው ተነስታ ለመበቀል ያሰበችው። ይሄን ነገር ደግሞ እያየሁ ዝም ማለት ስላልፈለኩ ነው ገባ። ሰላም ወደ የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ያው ቤተሰቦች ብዙ ነገሮች አይተናል። ብዙ ነገር ደስ የማይልም መጥፎም ነገር እያየን ነው። ያው ሩታም አብርሃም ያው አሁን ባሉበት ነገር ይቅርታ ተባብለው እሱም ክሱን አንስቶ ቡዜም ክሷን አንስታ ነገሮች አልጋ ባልጋ እየሄዱ ነበረ ማለት አብርሃምም ቢሆን ያው የራሱን ፍላጎት ስለመረጠ ያው ከሄርሜላ ጋር እንዲሆን ማንም የሚከለክለው ማንም የሚቆጣውም ሰው አይኖርም። ለምን ያው ከሩታ ጋር ደፋቱ ያው አገር የሚያውቀው ነገር ስለሆነ ቤተሰቦች እና ምንድነው የሆነ የሰማሁት ደስ የማይል ነገሮች አሉ። ያው ሩታ አሁንም እንጃ ማለት እያደረገች ያለችው ነገር እኔ ደስ ስላለኝ ነው እንደዚህ መናገር የፈለኩት። ሌላ ነገር አስባል የሆነ ማለት እየገፋፏት ያሉ ሰዎች አሉ። እነ ዳኒ እነ ሁሉም በቃ ያሉ ሰዎች የሉም እየገፋፏት ነው። ስለዚህ በሰው ተገፍታ ሌላ ነገር እንድታረግ ስላልፈለኩኝ ይሄ ነገር ሌላ ነገር ሳትገባ ለማስቆም ማስቤ ነው ቤተሰቦች። እና በጣም ነው እንትን ያለ ማለት በቃ እኔ አሁን ማስበው ሩታ ሲጀምር አንድና አንዴ ከአብርሃም ራስ እንድትወርድና ድጋሚ ከሱ ጋር እንዳትገናኝ አይነት ነገር ነው ፈልገው። ስለዚህ ምንም አይነት ነገር ከአብርሃም ጋር እንድትገናኝና እንድታወራ ስላልፈለኩ ብቻ ነው። የራሷን ህይወትና የራሷን መንገድ መምረጥ እንዳለባት የራሷን ትዳር ሆነ የራሷን የተለያዩ ነገሮችን በራሷ መንገድ መጨረስ እንዳለባት ነው። ሁሌ አብርሃም የሚባለው ነገር መቆም እንዳለበት ነው የሚሰማኝ። ለምን ጨው ለራስ ታልፍ ያለ በዛ ድንጋይ ነብረት ትቀጠቀጣለህ ነው ትተፈተፋለህ ይባል አማርኛ አለ። ስለዚህ መተው ነው በቃ አልፈልግም ያለ ሰው ንቆ መተው ነው ብዬ ነው የማስበው። ገባችሁ? ስለዚህ አሁንም ቢሆን ሩታ አብርሃምን ፈልገው ሌላ ነገር ውስጥ መግባት ፈልጋለች። ቤተሰቦች ያ ነገር ደግሞ ተገቢ ነው ብዬ አልፈልግም። በቃ መተው ነው ብዬ ነው የማስበው። ለምን አንደኛ ነገር በቃ እሱ የራሱን ህይወት ጀምሯል። እዚህ ድጋሚ ሄዶ ሊያገናኛቸው የሚችለው አንድ ነገር ነው፣ እሱም ልዑል ብቻ ነው እዚህ ጋር ካገናኛቸውም እንጂ ከዚህ በኋላ ከአብርሃም ጋር በየትኛውም መንገድ እንዲገናኙ ተገቢ ነገር ነው ብዬ አላስብም። ስለዚህ ሩታ እያረግሽ ያለሽው ነገር ትክክል አይደለም። ተይ ነው የምልሽ። ሰዎች እየገፋፉሽ ነው። ያን ነገር አቁሚ። በራስሽ የራስሽን ውሳኔ መወሰን እንዳለብሽ ነው የምረዳው። ገባሽ? አሁንም ሄዶ የሰውን ህይወት መበጠጡ ምንም ትርጉም አለው ብዬ አላስብም። በቃ ከአንቺ ብዙ ነገሮችን መማር ስላለብን ነው ይሄን ነገር ድጋሚ ደግሞ አንቺ ስታጣፊ በጣም ደስ አይልም። ስለዚህ አሁን ከሁለቱም ህይወት እንድትወጪና በቃ የራስሽን ህይወት እንድትመሰርቺ ነው ፈልገው የራስሽን ኢምፓየር እንድትገነቢ ነው ፈልገው። ለምን አብርሃም ብቻ አይደለም ሌላም ሰው እኮ አለ፣ ትዳር አለ፣ ብዙ ነገሮች አሉ። ያን ነገር ፐርፌክት ሆነሽ ያን ነገር ማስተካከል እንዳለብሽና ነገሮችን ወደ ራስሽ አምጥተሽ መፍታት እንዳለብሽ ሰዎች እነ ዳኒም እንደዚህ አድርጊ ስላሉሽ ማድረግ ያለብሽ አይመስለኝም። ለምን የራስሽን ህይወት መምራት ያለብሽ አንቺና አንቺ ብቻ ነሽ፣ ሌላ ሰው ማንም ሊሆን አይችልም። ስለዚህ ይሄን ነገር እንድታቆሚ እያደረግሽ ያለው ነገር ትክክል አይደለም ሩት። ስለዚህ ተይ በቃ ዳኒና መጨረሻ ጊዜ ይሄን ነገር ማቆም አለብሽ። ከአብርሃም ጋር መድረስ የለብሽም። አብርሃም ምንም የሚጠቅምሽም ነገር ያለ አይመስለኝም። ስለዚህ ተይ እያደረግሽ ያለሽው ነገር ተገቢ አይደለም፣ ጥሩ አይደለም። አንድ አብርሃም ተበላሸ ብለሽ አንቺ መበላሸት የለብሽም። አብርሃም ደግሞ የራሱን ህይወት ነው የመረጠው፣ ይምረጥ በቃ። አንቺም የራስሽን ህይወት እንድትመርጪ ብቻ ነው እዚህ ጋር ታርጌታችን። ገባሽ? ስለዚህ ዛሬ እኔ የተለያዩ ነገሮችን እያየው ነው።
ደስ የማይሉ ነገሮችን እያየሁ ነው። የሆነ የመበቀልም አይነት ነገር ሩታ ላይ እያየሁ ነው፣ እየሰማሁ ነው። ስለዚህ ይሄ ነገር ተገቢ ነው ብዬ አላስብም። ስለዚህ ሰዎች እየመሩሽ ይሄን ነገር ባታረጊ ደስ ይለኛል። በራስሽ መንገድ በራስሽ ኃይል ራስሽን ማንጻት ነው ያለብሽ እንጂ ሰዎች መርተውሽ የሰውን ህይወት እንድታበላሽ አሁንም ስለማልፈልግ ብቻ ነው። ስለዚህ ቤተሰቦች ኪ የሚባል ልጅ አለ። እሱን አግኝቼው ያለውን ነገር ጠይቀዋለሁ፣ እነግረዋለሁ። ያው ቤተሰቦች የሰው ህይወት ሲበላሽ ማየት ስለማልፈልግ ኪያ መጠራውና ያለውን ነገር እንትለዋለሁ። ያው ሩታ ሄደችበት ያለውን ርቀት ይሄን ነገር ነግረውና ቢያንስ አብርሃምም ሄርሜላም እንዲጠነቀቁ ያረጋጋና ያው ሚዲያ ላይም ደስ የማይሉ ነገሮች እያየ ነው። ስለ አብርሃም እዚህ ጋር ማውራት አልፈልግም። ያው ሴተኝነቱ እንደቀጠለ ነው። ግን ያንንም ነገር ነግረዋለሁ። ሴተኝነቱንም በዛ አንተ ጋር ነው ኬን ትለኛለህ። ጠርተኸኝ ስለ ቸኩልኩብህ በጣም ፈታኝ የሆነ ነገር ላውራ ስትለኝ ቸኩልክ። እንዴት ነህ? ሰላም ስለሆነ እኮ ቸኳይ ስለሆነ እኮ ነው ቶሎ ማለት ከሆነ አንዳንዴ እንደወጠጠኝ ስለሚያደርግሽ ነው። ስለዛ ነው እንጂ ያገናኘው ነገር ሰላማዊ ሰዎች ገባ ኖርማል እና ይኸውልህ የምልህ ነገር ምንድን ነው? ያው በመጀመሪያ ያው ስለ እንትን ልነግርህ ነበር። ያው ስለ አብርሃም ምናምን በኋላ ነገር ስላለው ነገር አሁን ሩታ እያደረገች ያለው ነገር ደስ አይልም። ለመበቀል ተነስታለች። ገባ እና አብርሃምንም ሄርሜላንም ለመበቀል ስለተነሳች ይሄን ነገር እንዲጠነቀቁና የላከቻትንም ሴት ሁሉ ነገር አውቃለሁ እኔ ብዙ ነገሮችም ማለት ነው። ስለዚህ በሰው ነው የላከች ይሄን ነገር የምታደርገው። ስለዚህ እንድትጠነቀቅና ሄርሜላም አብርሃም እንዲጠነቀቁ ብችል ያው ከነሱ ጋር በቅርበት የተገናኘ ስለሆነ ያው እና ይሄን ነገር ሩታ በጣም ደስ የማይል ነገሮች እያደረገች ነው። አብርሃምንም ሄርሜላንም ለመለየት በጣም ቆርጣ ተነስታለች። በዚህ ሰዓት ለመበቀል ነው አላማዋ። ስለዚህ ይህን ነገር ደግሞ እያየው ዝም ማለት ስላልፈለኩ ነው። ገባ እኔ ማለት ከሰው ህይወት እንድትወጣ ስለፈለኩ ነው። ሩታ በቃ አሁን የአብርሃም እስካልሆነች ድረስ ትታው የራሷን ህይወት ልትጀምር ስለፈለኩ አሁን እያደረገች ያለው ነገር ተገቢ አይደለም። እና ከሰው ህይወት እንድትወጣ ለአንዴና ለመጨረሻ ጊዜ ቢያንስ እነሱም ራሳቸው እንዲጠብቁ ልነግር ነበር አመጣጥ የገባ ሩታ ሌላ በቃ ጀምራለች። እኔ ብዙ ሰዎች የሚያወሩት ነገር ሰምቻለሁ፣ ግን ደግሞ ድጋሚ እንዲያ ነገር ታደርጋለች ብዬ ሳልገመትኩኝ ነው እንደኔ ማለት ነው እንጂ ከዳኒና ሩታ ሆነው ድጋሚ በቀል እንዳሰቡ ወሬዎችን ሰምቻለሁ። ማለት ደግሞ ይሄ ነገር ደግሞ ከአንተም ከመጣ እውነት ነው ማለት ነው። አይ ድጋሚ ደግሞ እኔ እንዳይሰሰራለች ድጋሚ ደግሞ አሁንም ተፋተፋለች ብዬ ሳልገመትኩኝ ነው አሁን ብዙ ነገሮች ዝም እያወሩት ማለት ነውና ዝም ማለት ፈልጌ ነበረው ማለት ነው። ግን በዚህ ነው ልክ እንደዛ ከሆነ በጣም ከባድ ነው በጣም ማለት ነው። ለሄርሜላም ለአብርሽም ሊጠናቁ ነገራቸዋለሁ። አይ ቲንክ አሁን ይመስለኛል እነሱም ደግሞ ድጋሚ ያመጣሉ የሚል ግምት የለኝም። ድጋሚ ታታመናለች፣ ድጋሚ እድስታት እና ደግሞ ድጋሚ ነገሮች ታበላሻለች የሚል ሀሳብ የለኝም። ምናልባት ደግሞ እንግዲህ ያው ማለት ታቆም አትችልም። ሁሌ ነው እንደዚህ ነገር እንዳደረገችው አሁን ድጋሚ ከጀመረች ከባድ ነው፣ ትንሽ ይከብዳል። ግን ደግሞ ቴንኪው አንተ ላመሰግን እፈልጋለሁ በዚህ አጋጣሚ እውነት እንደዛ አስበህ ስለመጣ ማለት ነው። ምናልባት እውነትም አንተ እንደዛ አስበህ ያላችሁ ከሆነ በጣም በጣም ቴንኪው ላመሰግን እፈልጋለሁ ደግሜ ስነግርህ ማለት ነው። እና ይሄ አሁንም ላይ ውጣ ውረድ ውስጥ የሆነ ነገር ውስጥ መግባት እንደገና ትናንትናም እንግዲህ አብርሃም አይተናል እያደረገ የነበረውን ነገሮችን ከፍቅር ጋር ሲሳሳም የነበሩትን ነገሮችን በሙሉ አይተናል። እንግዲህ ድጋሚ ሌላ ነገርም ጀምሮ ከሆነ ድጋሚ የነበረውን ጉዳይ ካልጨረሰ ድጋሚ ሊጎዳት አይነት ነገር ከሆነ አይዶን አላውቅም እንዴት እንደሆነ ብቻ ከዚህ በኋላ ምን ነገር ማለትም አልፈለግም። እንደኔ ብዙ ነገሮችን ብለን ብዙ ነገሮችን አውርተን ደክሞናል አይደል? ብቻ ስለ አብርሃም ሳይሆን እኔ ሩታን በእነዚህ አይነት መንገድ አሁን እንደዚህ ማየት ያልፈለኩበት ምክንያት ምንድን ነው? አሁንም እንደዚህ አይነት ጥፋቶች ካጠፋች ስሟን ሰው እንዲሰድባትና እንዲገላምጣት እንዲናገር ስለማልፈልግ ብቻ ነው። ገባ? ይሄን ነገር ስለምፈልግ ቢያንስ ይሄን ነገር ሳትፈጽመው እነሱም ራሳቸው እንዲጠብቁ አይነት ነገር ነው ሀሳቢ። እኔ ብላት እምቢ ስላለችኝ ነው ሩታ። ገባ? ስለዚህ ቢያንስ እነሱ ይሄን ነገር እንዲያውቁ በቃ እሷ ባለችበት ቦታ ወይም ደግሞ እሷ ልታደርግ ያሰበችው ቦታ ላይ ያለ መገኘት ምናምን ነገር ቢያንስ ቢሞክሩ ደስ ይለኛል። አሁን እየታሰበ ያለው ነገር ደስ አይልም።
ሩታ በጣም በኃይለኛው ነው ተነስታ ለመበቀል ያሰበችው። ይሄን ነገር ደግሞ እያየሁ ዝም ማለት ስላልፈለኩ ነው። ገባ? አንደኛ ራሷን ለመጎዳው ስሟን ነው የምታስጠፋው። ሁለተኛ ደግሞ ያው ሰው ሲጎዳ ማየት ተገቢ ነው ስላላሰብኩ ነው። ገባ? አብርሃምም ሄርሜላም ማለት ሄርሜላ ይበልጥ ደግሞ አሳዘነችኝ። ሱስቶ እኔ ከመማገጥ አይተነስም። አሁን ትናንት ከንፈር ለከንፈር እየተሳሳመ ነበር ከፍቅር ጋር። ይሄ ደግሞ ትልቅ ብልግና ነው። ቢያንስ ይሳማ አላልኩም፣ ግን ቢያንስ ይሄ ነገር መኪና ውስጥ በእንደዚህ ያክል መጨማለቅ ማለት ይሄ እኔ እንጃ፣ በዚህ ያክል እኔ እንጃ ይወርዳል ብዬ አላስብም። ሰው ማለት ባህል አለን፣ ሁሉ ነገር አለና መኪና ውስጥ እንደዚህ ከማገጥ እስከ 20 ዓመት እንደሚያሳስር ቢያውቅ ኖሮ እንደዚህ አያደርግም ነበር። ገባ? መኪና ውስጥ መሳሳም፣ መኪና ውስጥ እንደዚህ አይነት ነገር መፍጠር በጣም ወንጀል ነው እንደ ሕግም። ስለዚህ እሱ ግን በይፋ ይሄን ነገር እያደረገ ነበር። እግዚአብሔር ስጠው፣ ማን እንደሆነ ባናቅም ካሜራ ከሩቅ ደቅኖ አያቸውና ይሄን ነገር እንትን አለ። ግን ይሄን ልጅ አሁን እቺን ልጅ ማለት ይሄ ልጅ ነው አሁን ሄርሜላን ማፈቅራታለሁ ወዳታለሁ እያለ ያለው ማለት ሩታን ማለት እንግዲህ ሩታስቶ ከሩታ ጋር ምን ኬዝ የላቸውም እንደማትፈልገውም ነገር ያለ በይሳት የያዘው ጨዋታ ነው። እንዴት ብዬ ልንገርህ ውጪ ማለት እኔ አሁን ተለውጧል ነገር ብለን ሁላችን ማስበን ነበር። ግን ደግሞ የምር አልተለወጠም አብርሃም በይሳት እውነት ነገራችሁ አልተለወጠም። በቃ ምንም አሁንም ሄርሜላን ድጋሚ ሊጎዳት ነው። ሄርሜላን ድጋሚ ያስለቅሷት ድጋሚ ያሳብዳት ነው በቃ ሄርሜላን። አሁን በሰዓት ደግሞ ሄርሜላ ደግሞ ትጎዳ ደግሞ ድጋሚ እማይሆን አጎዳድ ነው የምትጎዳው ሄርሜላ። እውነት ስነግራችሁ በሰዓት እማይሆን አጎዳድ ነው የምትጎዳው። በቃ በጣም ነው የምትጎዳው በሰዓት። እንደገና አሁን ከፍቅር ጋር ያለውን ነገር ድጋሚ ቢያስቀጥል የሆነ ነገር ቢል ልክ አይደለም። እዚች ጋር የሄርሜላ ህይወት አይደለም እንዴ? የሄርሜላ እንትን መሆን እንዴት ነው የሚቻለው? ማለት ከ2 ቀን ከ3 ቀን በፊት ከሄርሜላ ጋር ያንን ደስ የሚል ታሪክ አሳልፎ ዛሬ ድጋሚ መጥቶ አሁን እዚህ ጋር ይሄን ነገሮችን ማድረግ እንደ አይነት ትንሽ ተገቢ አይደለም። ትንሽ የሚደብር ነገር ነውና ብቻ አላቅም እንዴት እንደሆነ ብቻ እንዴት እንደታሰበ አላቅም። እኔ በርግጥ ምን አለ ነገር ማሰብ እንደዚህ እያደረገ እንደሆነም ምንም የማውቀው ታሪክ የለም። እንደኔ ድድብና ነው እንጂ ባይዘው እኔ አሁን ፍቅር ላይ የቪዲዮም ይሁን እንዲ አዲስም ቪዲዮ ይሁን ግራ ጎትኝ ታውቃለህ። ምን ታውቃለህ? የቆየን ቪዲዮ ከሆነ እኔ አሁን ፍቅር ላይ እንደዚህ አይነት ነገሮች ብታረግ ምንም አልፈርድባትም። ገባ? በዚህ ስትሳሳም ምናምን እንደዚህ አልፈርድባትም። ለምን እንደኛ ነገር ይሄ ልጅ በስትክክል ቁም ነገር አድርጎ ያገባው ሰው የለም። ገባ? ከሩታ ጋር ከተለያየ በኋላ ሄርሜላንም ቢሆን ዝም ብሎ ነው ያገኛት። እንደዚህ ወሬ እንደዚህ ሆነች እንደዚህ ቅናት አይነት ነገር ነው ስታይል እያደረገ ያለው እስካሁን ድረስ። አብርሃም በስትክክል ሽማግሌ ልኮ ቢያገባት ኖሮ እንደዚህ አይነት ነገር ውስጥ አይገባም። ገባ? እሱ አብርሃም ደግሞ ስታይሉ ምንድን ነው? ሴት ልጅ እንዲቀርባል ከዛ የፈለገውን ነገር ያደርጋል። ካደረገ በኋላ አኝኮ እንደ ማስቲካ ይተፋቸዋል። ገባ? እሱ ማሰከነሽ። ስለዚህ ፍቅር ምንም ያጠፋችው ነገር የለም። ይሄ ልጅ ትዳር ቢኖረው በስትክክል ኖሮ እንደዚህ አይነት ነገር ታደርጋለች። ያጋስ ለምን በህግ እንደሚያስቀጣ ታውቃለች። እስር ቤት እንደምትወረወር ታውቃለች። ግን ወረቀት ከሌላቸው ድረስ ሄርሜላ አብርሃም ወረቀት የላቸውም የተጋቡበት። ስለዚህ ይህንን መማገጥ ተያይዘዋል። ሲገባ እኔ አሁን ከመማገጥ አይተናነስም። ትናንት ያደረገችው ነገር ካሜራ መኪና ውስጥ እንጂ ቢር ውስጥ ምናምን ቢሆን በቃ ፈጽመዋል የሚያደርጉትን ነገር ማለት ነው። ስለዚህ ይደብራል። ያ ነገር ስታይ ደግሞ በጣም ነው የሚደብረው። አንድ እኔ እንጃ እኔ አሁን ፍቅር ማላቃት ልጅ ነው እየሆነችብኝ ያለችው ማለት አልተፈልገው አብርሃም ድጋሚ ሄርሜላ ሊጎዳት ነው የመጣው። ድጋሚ 3ኛ ዙር ሊያስለካት ድጋሚ ሊጎዳት ነው። እንዴት ነው ማለት በዚህ ናለ ክብርህን አስወረደ መኪና ውስጥ መሳሳም ይሁን ነገር ማለት ሄርሜላን የማይሰማት ይመስላል እንዴ? ምንድን ነው እያደረክ ያለው? የህፃናት ስራ እየሰራ ያለው ስራ ምንድን ነው? ደስ አይመጣውም እኮ እንዲህ አይነት ነገር መስራት ራሱ የምርስ ነገር ደስ አይልም። በቃ ይሄ ከሄርሜላ ጋር ከ2 ቀን ከ3 ቀን በፊት እንደዚህ አይነት ነገሮች እንደዚህ አይነት ጊዜን አሳለፈ። ዛሬ መጣ ከፍቅር ጋር እንደዚህ አይነት ነገር ስታሳልፍ ይደብራል። ምናልባት ቪዲዮ የቆየ ሊሆን ይችላል አናቅም፣ አዲስም ሊሆን ይችላል አናቅም። ግን በዚህ ናልክ የወረደ ስራ መስራት ደግሞ መኪና ውስጥ መሆኑ ደግሞ በጣም ይደብራል። የቆየም ሆነ አዲስም ሆነ ቪዲዮ መኪና ውስጥ መሆኑ ግን በጣም የሚያስጠላ ነገር ነው።